ኦፕሬሽን ኤፒክ ፊውሪ አሜሪካና እስራኤል በኢራን ላይ እያዘነቡ የሚገኙት መጠነ ሰፊ የአየር ጥቃት አዲሱ ስያሜ ነው። ለመሆኑ ከአያቶላ አሊ ካማኒ ግድያ በኋላ ኢራን ምንስ ትመስላለች? የአሜሪካና የእስራኤል ጣምራ ጦር በኢራን ላይ በከፈተው የተቀናጀ ጥቃት በገልፎ ባህረ ሰላጤ እስከ መካከለኛው ምስራቅ የፔትሮ ዶላር ከበርቴዎችን ያነካካ ሆኗል። የጦርነቱ አድማስ ከመስፋቱ የተነሳ ከምስራቅ አፍሪካ እስከ ሩቅ ምስራቆቹ ድረስ የእሳት ወላፈን የሚዳሳቸው ሆኗል። ከምንም በላይ ግን በአንድ ጦርነት ከ15 በላይ ወታደራዊ፣ ፖለቲካዊና መንፈሳዊ መሪዎቿን ያጣችው ኢራን ቀጣይ ጠፈንቷ ምን ይመስላል? ኢራን እንደ ኢራቅና ሊቢያ ትሆናለች ወይንስ ተመልሳ ታንሰራራለች? ለኢራን ከ400 ቢሊዮን ዶላር በላይ ያበደረችዋ ቻይናስ ብድሯ እንደ ወረቀት በሳት ሲነድ ቆማ ታየዋለች ወይንስ በጦርነቱ የምትሳተፍ ይሆናል? አሜሪካና እስራኤል ኢራን ላይ የተቀናጀ ጥቃት ሲከፍቱ ለቻይናና ለቱርክ ምን መልእክት አስተላለፉ? በመካከለኛው ምስራቅ እየዘነቡ የሚገኙት የኢራን ሚሳይሎችስ የአፍሪካ ቀንድን ጦርነት በምን መልኩ ተጽዕኗቸውን ያሳርፉበታል? የሚሉት ነጥቦች በዛሬው የትንታኔ ዘገባችን የምንመለከታቸው ይሆናል። የሬድሲ ፐልስ የዛሬ የትንታኔያችን ቁልፍ ማጠንጠኛ ነጥብ ነው። እንደተለመደው አብራችሁን ቆዩ። አሜሪካና እስራኤል ጥምረት ፈጥረው የከፈቱት ጸረ አያቶላ አሊ ካማኒ ዘመቻ ብዙ ዓላማዎችን የያዘ ነው። በርካቶች የሚያውቁት የኢራኑ አያቶላና የእርሳቸው መንግስት በእስራኤልና በአሜሪካ ላይ የሚያራምደው አቋም እጅግ የከረረ በመሆኑ ነው። ራሳቸው ዶናልድ ትራምፕ ቢሆኑም የጦርነቱ ዓላማ ሲገልጹ ከዚህ በኋላ ሞት ለእስራኤልና ሞት ለአሜሪካ እያለ መኖር ይበቀዋል ሲሉ አያቶላው ላይ መዛታቸው አይዘነጋም። አያቶላ ከተገደሉም በኋላ የምድራችን እጅግ ክፉ ሰው አያቶላ አሊ ካማኒ ዛሬ ተገደለ ማለታቸውም የጦርነቱ ዓላማ ለዚህ እንደሆነ በርካቶች እንዲያስቡ የሚያደርጋቸውም ነው። የዚህ ጦርነት ዋነኛው ዓላማ ግን ከዚህም የሰፋ ዓላማ ያለው ጦርነት እንደሆነ በብዙዎች ዘንድ የሚታመን ነው። የአሜሪካና የእስራኤል መጠነ ሰፊ ወታደራዊ ኦፕሬሽን ዓላማ ወይንም ግራንድ ጎል በእስራኤልና በአሜሪካ በኩል የተለያየ ሊሆን እንደሚችል የሚናገሩት የፖለቲካ ተንታኞች እስራኤል የኢራንን ትንኮሳና የቱርክን ተስፋፊነት መከርከምን ዋነኛ ግቡ አድርጋ ወስደዋለች። አሜሪካ በበኩሏ የብሪክስ አባል ሀገራትን አቅመቢስነት ለማሳየትና ከዚያም ባለፈ የቻይናን ሁሉን አቀፍ ተጽዕኖ ለመገደብ ትጠቀምበታለች። በተለይም በቻይና መንግስት ሁሉን አቀፍ ድጋፍ ይተማመኑ የነበሩ እንደ ኒኮላስ ማዱሮ አይነቶቹን የሀገራት መሪዎች መኝታ ቤታቸው ድረስ ጎትተው በማውጣት የቻይና ወታደራዊ ቴክኖሎጂ አቅም እዚህ ድረስ ብቻ ነው የሚል መልእክት ያስተላለፉት የዋሽንግተን መሪዎች በኢራንም ከዚህ የተለየ ሚና እንደማይኖራቸው ለማረጋገጥ ይፈልጋሉ። ሩሲያን በራሷ ጉዳይ ለመወጠር ወይም ቢዚ ለማድረግ ከዩክሬን ጋር ዓመታትን የተሻገረ ጦርነት ውስጥ ያስገባቸው አሜሪካ ቻይናንም በታይዋን ጉዳይ ለመወጠር ያደረገችው ጥረት አልተሳካላትም። ከዚህ ይልቅ ቻይናን ፊት ለፊት መምታት ቢከብዳት እንዳሞራ ዙሪያን መዞርን ምርጫው ያደረገች ይመስላል። ኢራንና ቻይና ከ5 ዓመታት በፊት በዛሬው ዕለት የ400 ቢሊዮን ዶላር የብድር ስምምነት ተፈራርመው ነበረ። በዚያ የብድር ስምምነት መሰረትም ቻይና ለኢራን ወደብ ግንባታ፣ ወታደራዊ ትብብር፣ የነዳጅ ዘይት ግዥና የመሳሰሉትን ወሳኝ መሰረታዊ ጉዳዮችን ያካተተ ስምምነት ተፈራርመው ነበረ። የስታንፎርድ ዩኒቨርሲቲ ፕሮፌሰሩ አባስ ማላኒ በዚያ ወቅት የኢራንና የቻይና ስምምነት አስመልክቶ በሰጡት አስተያየት በኢራን ታሪክ አሳፋሪ ስምምነት ነው፣ በአጭሩ ስምምነቱ ኢራንን ለቻይና ኮሎኒነት አሳልፎ የሰጠ ነው ሲሉ ነበር የገለጹት። ፕሮፌሰሩ እንደገለጹት በዚያ ስምምነት መሰረት ቻይና በኢራን ምድር የፈለገችውን ከማድረግ የሚያግዳት አንዳች ኃይል አልነበረም። በተለይም የ45 ዓመት ማዕቀብ ጀርባዋን ያጎበጣትን ኢራንን ነዳጅ ዘይቷን በቀጥታ ወደ ቻይና እንድትልክ በማድረግ እፎይታን የሚሰጣት ሲሆን የቻይና ነዳጅ ዘይት አቅርቦትም በእጅጉ ያሳለጠ ነበረ። ይህ ስምምነት ግን ለኢራን ብቻ ሳይሆን ለእስራኤልና ለአሜሪካም ከፍተኛ ስጋትን ያጠላ ሆኖ አልፏል። የአያቶላ መንግስት በገንዘብና በጦር መሳሪያ ሲፈረጥም ቻይና በበኩሏ በገልፍ ባህረ ሰላጤ እግሯን ከመትከሏ ባለፈ የሀብት ክምችቷን በእጅጉ የሚያሳድግላት ይሆናል። በደቡብ አሜሪካ የሁጎ ቻቬዝን መንግስት ተጠቅማ በቬንዙዌላ ነዳጅ ላይ ፈላጭ ቆራጭ የሆነችው ቻይና በኒኮላስ ማዱሮ ዘመንም ያንን ተጠቃሚነቷን አስጠብቃ ቆይታ ነበረ። የማዱሮ ከተኙበት ታፍነው ወደ ኒውዮርክ መወሰድ የቻይናን አንገት ቢያንቀውም ቅሉ ይህ የነዳጅ ዘይት አነፍናፊነቷ በፐርሺያ ምድርም አያቶላውን ተጠቅማ የገባችበት መሆኑ ለሳውዲና ለእስራኤል ስጋትን፣ ለቱርክና ለኢራን ደግሞ ጉልበታምነትን አምጥታበታለች። የአሁኑ የእስራኤልና የአሜሪካ ጥምር ጦርነት ወደ ፐርሺያ ባህረ ሰላጤዋ ምድር የገባበት ዋነኛው ምክንያትም ይህንን ግዙፍ ዓላማ ያዘለ መሆኑ ነው። ጦርነቱ እጅግ ዘመናዊ ቴክኖሎጂን የተጠቀመ ስለመሆኑ ተከትሎ በኢራን ምድር የሚፈለጉ ግለሰቦችን ብቻ ነጥሎ በመምታት የንጹሃንን ተጎጂነት የቀነሰ ከመሆኑ በላይ የኢራናውያንን ፖለቲከኞችና ወታደራዊ አቅምንም ከታሰበው ቀድሞ ማዳከም የቻለ ሆኗል። የኢራን ወታደራዊ ፖለቲካዊና መንፈሳዊ መሪዎችን ለይቶ በመምታት ውጤታማ ኦፕሬሽን መሰራቱ ደግሞ በአያቶላውና በመንግስታቸው ላይ ተቃውሞ ያነሱ ኢራናውያንን ያስደሰተ በመሆኑ ከጥምር ጦር ጎን መሰለፋቸውን እንዲያጠናክሩ አድርጓቸዋል። ቻይና በቀን ከ1.7 እስከ 1.8 ሚሊዮን በርሜል ነዳጅ ከኢራን ታስገባ ነበረ። ይህ የነዳጅ ግብይትም የቻይናን የነዳጅ አቅርቦት እስከ 20 በመቶ የሚሸፍን ነው። ይህን ከአያቶላ አሊ ካማኒ መገደል በኋላ በኢራን የሚኖረን ሁኔታ በእጅጉ የሚያወሳስበው እንደሆነ የሚታመን ነው። በዚህ ጉዳይ ላይ አስተያየታቸውን የሚሰጡ የፖለቲካ ተንታኞች ዶናልድ ትራምፕ ኢራን ተደምሳለች ብሎ መናገራቸውና የኢራን መንግስትም ከሞላ ጎደል መፍረሱ ለቻይና ኢኮኖሚ ምን ማለት ነው ሲሉ ሀሳባቸውን መስጠት ይጀምራሉ። ምክንያታቸውን ሲያቀርቡም ቻይና
እስከ 20 በመቶ የሚሆነው ነዳጇን የምታገኝበት ሀገር ስትፈርስ፣ ጥቅማቸው ሲነካና የነዳጅ ፍላጎታቸው አደጋ ላይ ሲወድቅ ወደ መካከለኛው ምስራቅ ለመዝመት ምክንያት ሊሆናቸው እንደሚችል ጥቆማ ይሰጣሉ። ቀደም ሲል በተጠቀሰው መረጃ የ2001 የቻይና ኢራን የ400 ቢሊዮን ዶላር የብድር ስምምነት ጦርነቱ ቻይናን ገንዘቧን ተበልታ እጇን አጨብጭባ እንድትወጣ የሚያደርጋት ይሆናል። በዚህ ጉዳይ ደግሞ በዝምታ ማለፍ ትፈልጋለች ተብሎ አይታሰብም። በዚህ መነሻ በቀጥታ የሚሆኑ በሌላ መንገድ የኢራኑን ጦርነት ቻይናም የምትገባበት ሊሆን እንደሚችል የሚጠበቅ ነው። ቻይና ልታጣ የምትችለውን በብዙ ቢሊዮን የሚቆጠር የብድር ዕዳ ዝም ብላ እንደማትመለከት የሚናገሩ ተንታኞች በዚህ የተነሳ የኢራን መፈራረስ ቻይና በአሜሪካና በእስራኤል ላይ ጣት እንድትቀስር ያደርጋትና ወደ ወታደራዊ ፍልሚያው ሊጋብዛትም ይችላል። በዚህም የተነሳ ኢራን ከአያቶላ አሊ ካማኒ መገደል በኋላ የበለጠ ወደ ጦርነት ቀጠና የሚያስገባት እንደሚሆኑ በተለይም የግዙፍ ዞኖች መላፊያ ሜዳ ሊሆን እንደሚችል ስጋታቸውን ተናግረዋል። የአሜሪካው ፕሬዝዳንት ትራምፕ ቢሆኑ ቤንያሚን ኔታንያሁ ከዚህ በኋላ ከኢራን ጋር ለድርድር ዝግጁ ነን ብለው ቢናገሩም የኢራኑ እስላማዊ አብዮታዊ ጦር ዋና የጦር አዛዦቹንና መንፈሳዊ መሪውን አስገድለው የዘጋውን ሆርሙዝ የባህር ሰርጥን ከፍቶ ለድርድር ይቀመጣል ተብሎ የሚጠበቅም አይደለም። ከዚህ ባለፈ የኢራንያን እስከ መጨረሻው የመዋጋት ታሪካቸውን በማስታወስ የአሜሪካና እስራኤል ኑ ተደራደሩ ጥሪ ለኢራኑ እስላማዊ አብዮታዊ ጦር በቀላሉ የሚቀበሉ አይሆንም። በዚህ መነሻ ቀጠናው የጦርነት መናገሻ ሆኖ እንዲቀጥል የታቀደበት ይመስላል ይላሉ ተንታኞች። አሜሪካና እስራኤልን ቢሆኑ ከዚህ በኋላ ለመደራደር ዝግጁ ነን ብለው የተናገሩት ከምር ኢራን ላይ ቀውስ እንዳይፈጠር አስቦለት ሳይሆን የተለመደው የለበጣ ዲፕሎማሲ ስለመሆኑ ኢራናንም ሆኑ መላው ዓለም የሚጠፋውም አይሆንም። ሁለቱ ሀገራት በዚህ ጦርነት ተቀናቃኞቻቸውን ከማዳከምና የራሳቸውን የኃይል የበላይነት ከማሳየታቸው ባለፈ ሌሎች መጠነኛ ግቦች ወይንም ሚኒማል ጎል የሚኖራቸው ይሆናል። የመጀመሪያው መጠነኛ ግባቸው የኢራን ጦር ወደ አካባቢዎቹ የአረብ መንግስታት የሚያስወነጭፋቸው ሚሳይሎች የሚያደርሱትን ጥቃት እንዲቀጥልበት በማድረግ ኢራንን ከቀጠናው መለየት ይፈልጋሉ። በዚህ የሚሳይል ተከታታይ ድብደባም በመካከለኛው ምስራቅ አቅም ፈጥረናል የሚሉ እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያለው ሀገራትም እንዲኮረኮሙላቸው ግልጽ መልእክት ያስተላለፉበትም አጋጣሚ ነው። እስላማዊ መንግስታትን በእስላማዊ መንግስት ማናከስ የሚለው የነጩ ቤተ መንግስት እቅድ በሚገባ ተፈጻሚ እንዲሆን አሜሪካም ሆነች እስራኤል የሚፈልጉት ጉዳይ ነው። እነርሱ መቆጣጠር እስከሚችሉበት ርቀት ድረስ ኢራን በመካከለኛው ምስራቅ ላይ ተደጋጋሚ የአየር ድብደባ እንድታደርግ አሜሪካም ሆነች እስራኤል ይፈልጉታል። በዚህ ድብደባ ኢራን አቅሟን ስታዳክም ተደብዳቢዎቹም በኢራን ላይ ይነሳሉ። የራሳቸውም አቅም ቢሆን መዳከሙ አይቀርም። ለአብነት ያክል ከትላንት በስቲያ ምሽት ግዙፉ ቡርጃ ክሊፋ ህንፃ ከኢራን ሚሳይል የተረፈው በተአምር እንደሆነም የሚነገር ነው። በእስራኤልና በአሜሪካ መንግስታት በኩል የተያዘው ሌላኛው መጠነኛ ግብ ደግሞ ጦርነቱ ቶሎ ከቆመና በኢራን ምድር የተረጋጋ መንግስት ከተፈጠረ ቻይና ወደ ጉዳዩ በቀጥታ ትገባለች። አብዮታዊ ጦርም ቢሆን ለሚመሰረተው መንግስት ፈተና ሆኖ ይቀጥላል። ስለዚህ አብዮታዊ ዘቡ አቅም መዳከምና የኢራንም የስበት ማዕከልነት መጥፋት ይኖርበታል የሚል ግብ ነው። ለዚህ ግባቸው መሳካት ደግሞ ጦርነቱ ቀጣይነት ይኖረዋል ማለት ነው። ከአያቶላ አሊ ካማኒ ህልፈት በኋላ ኢራን ይህን ሁሉ የምታስተናግድ መሆኗ የሚቀር አይመስልም። በዚህ ሁሉ ማለት ግን አንድ ሊዘነጋ የማይገባ መሰረታዊ ወሳኝ ነጥብ አለ። እርሱም ይህ ጦርነት የእስራኤል ኢራንና የአሜሪካ ጉዳይ ብቻ አለመሆኑ ነው። ይህ ጦርነት እንደ ኢትዮጵያ ያሉ የአፍሪካ ቀንድ ሀገራትንም ሳይቀር መሰባቸውና ደስታቸው ድረስ የሚደርስ ተጽዕኖ ያለው ጦርነት ነው። ጦርነቱን ተከትሎ የሆርሙዝ ባህረ ሰላጤ ሙሉ በሙሉ በኢራን እስላማዊ አብዮት ዘብ ተዘግቷል። የባበል ኤልመንደብ ሰርጥም ቢሆን መርከቦች የተላለፉበት አይደለም። ይህ ማለት የዓለም 20 በመቶ ነዳጅ እንቅስቃሴ ሙሉ በሙሉ ይቆማል እንደማለት ነው። የነዳጅ ብቻ ሳይሆን የሸቀጦች እንቅስቃሴም ተገድቧል ማለት ነው። ይህ ደግሞ ድሮንም በቋፍ ላይ ለነበረው የኢትዮጵያ የኑሮ ውድነት አባባሽ ነዳጅ ይሆናል ሲሉ የሰጉ የምጣኔ ሀብት ተንታኞች ጥቂት አይደሉም። ይህ አራተኛ ቀኑን እያሳለፈ የሚገኘው ጦርነት ከቦታው ስትራቴጂካዊነት፣ ከተሳታፊ ያላት ብዛት፣ ከጦርነቱ የበዛ ግብ አንጻርና በተለያዩ መንገድ ሊተነትን የሚችል ጦርነት ነው። በተለይም በኢትዮጵያ ሕዝብ ላይ የጦርነት ነጋሪትን ያለማቋረጥ የሚጎስመውና በየቀኑ የጦር መሳሪያ ግዥን እየፈጸመ ሀገርን ወደ ፍርሰት ዋዜማ እያንደረደረ ይገኛል ለሚባለው ብልጽግና የኢራኑ ጦርነት ምን አይነት ሚና ሊኖረው እንደሚችል በተከታታይ የምንመለከተው የትንታኔ ሀሳብ ይሆናል። በተለይም ደግሞ ተቃዋሚዎቹ በኢትዮጵያ ሕዝብ ላይ የጦርነት ነጋሪት ያለማቋረጥ ይጎስማል በሚል የሚከሱት በየቀኑ የጦር መሳሪያ ግዥን እየፈጸመ ሀገሪቷን ወደ ተጨማሪ ጦርነት እየገፋ ነው በሚል የሚወነጀለው ገዢው ብልጽግና ፓርቲ እንደዚሁም ጠቅላይ ሚኒስትሩ አብይ አህመድ ከስልጣን ካልተወገዱ በሚል መጠነ ሰፊ ወታደራዊ ዝግጅቶችን እያደረጉ እንደሚገኙ የሚነገርላቸው ህወሓትና ሻዕቢያ የኢራኑ ጦርነት ምን አይነት ሚና እንደሚያሳርፍ በተከታታይ የምንመለከተው የትንታኔ ርዕሰ ጉዳይ ይሆናል። ለዛሬ በዚሁ አበቃን። ጦርነቱም ሆነ የጦርነቱ ዳፋ ግን እንደቀጠለ ይገኛል። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ።